ሰላም ጤና ይስጥልኝ። እንዴት ናችሁ? ባላችሁበት ሁሉ ሰላም ፍቅር ይብዛላችሁ ብያለሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። መርከቧን የሚያሰምጣት ከስሯ ያለው የውቅያኖስ ብዛት ሳይሆን በተፈጠረባት ቀዳዳ ወደ መርከቧ ውስጥ የሚገባው ውሃ ነው። በዙሪያችሁ የሆነ ነገር ለመጀመር ስትነሱ የሚመጡ ትችቶች፣ ተቃውሞዎች በአጠቃላይ የቱንም ያክል ቢበዙ እናንተን የመስበር ጉልበት የላቸውም። ጉልበት የምትሰጧቸው በምትፈጥሩት ስንጥቅ እነዚያ ስብራቶች ወደ ውስጣችሁ ሲገቡና ስታምኗቸው ነው። ሁለት ነገር ይጥሏችኋል። አንድም ትዕቢት፣ ሁለትም ትችት። ስለዚህ ዝና፣ ታዋቂነት፣ ገንዘብ፣ ጭብጨባ በበዛ ቁጥር ራሳችሁን በመግራት በስንጥቁ መካከል የትዕቢት ማዕበል ገብቶ ህይወት መርከባችሁን እንዳያሰምጥ ራስን መቆጣጠር፣ እንዲሁም ደግሞ የሆነ ነገር ለመጀመር ስትነሱ አይሆንም፣ አይሳካም፣ ፈጽሞ አይደረግም፣ አትሞክረውም፣ የትም አትደርስም የሚሉ ድምጾች ሰንጥቀው ገብተው ከመንገዳችሁ እንዳያስቀሯችሁ። ስለዚህ ሁለቱንም ነገር የመርከባችሁን ደህንነት ብቻ በመቆጣጠር ማለፍ ትችላላችሁ። ይመቻችሁ። በሁለት ነገር ትወርቃላችሁ። አንድም ትዕቢት፣ ሁለትም ትችት። ብዙ ወጣቶች አቅም ያላቸው በጣም የት ደርሳሉ የተባሉ ወጣቶች በትችት ምክንያት ወርቋል። እነዚህ ሁለቱ ነገሮች ናቸው በርካታ አቅም ያላቸው ወጣቶች ላይ ጣሉት፣ እንዳይነሱ ያደረጓቸው፣ ከጀመሩትና ከትክክለኛ ከሆነ መንገድ እንዲወጡ ያደረጓቸው። አንድም ኔጌቲቭ ኮሜንት ሲሰሙ ብዙ በርካታ ወጣቶች ይደነግጣሉ። አንደኛ ትችት የማያውቅ ሰው፣ ተተችቶ የማያውቅ ሰው ድንገት ትችት ሲሰሙ የትችትን ቃል ሲሰሙ ደንግጠው ጥሎ ነው የሚሄዱት። ሁለተኛ ደግሞ አቅም ያላቸውና የተደርሳሉ የተባሉና አንቱ የተባሉ ሰዎች በጣም የተደርሳሉ የተባሉ ወጣቶች በትዕቢት ምክንያት ወርቋል። እነዚህ ሁለቱ ነገሮች በጣም ከባድና አደገኛ ነገሮች ናቸው። ስለዚህ አንድም ከትዕቢት መራቅ አለባችሁ። ባደረጋችሁ በምታከናውኑት ነገሮች ሁሉ ትዕቢት ተሰምቷችሁ የተለየ ስሜትና አክሽን ማሳየት የለባችሁ። ስለዚህ ትዕቢት እንደምጥላችሁ አውቃችሁ አንድም በምትሰሩትና በምታደርጓቸው እያንዳንዷ ነገሮች ላይ ጥንቃቄ ማድረግ አለባችሁ። ሁለትም ደግሞ ኔጌቲቭ የሆኑ ኮሜንቶችን እየሰማችሁ ራሳችሁን መጉዳት የለባችሁ። ኔጌቲቭ የሆኑ ኮሜንቶችን እያነበባችሁ እየሰማችሁ ካላችሁበት ደረጃ ዝቅ ማለት የለባችሁ። እየሰራችሁ ካላችሁትና ከምትሰሩ ነገር ጋር ማገናኘት የለባችሁ። ሰዎች ምንም ይበሏችሁ፣ ያችን ቀዳዳ አትክፈቱ፣ ያችን በራችሁን አትክፈቱ፣ ያችን መስታወት አትክፈቱ። ከከፈታችሁና ክፍት ካደረጋችሁ ትጎዳላችሁ። ምክንያቱም ሐሳቡ ይጎዳችኋል፣ ትደነግጣላችሁ። እገሌ እኮ እንደዚህ አለኝ፣ እገሌት እኮ እንደዚህ አለችኝ፣ ትክክል ትሆን እንዴ? ትክክል ይሁን እንዴ የሚል ሐሳብ አእምሯችሁ ውስጥ ይመላለስና ያ ነገር በአእምሯችሁ ታመላለሱና ጀምራችሁ ነገር ካለና የሚጀምሩም ነገር ካለ አእምሯችሁ ውስጥ ይገባና ያደናቅፋችኋል፣ መሰናክል ይሆናችኋል። አደገኛ የሆነ መሰናክል ነው የሚሆናችሁ። ስለዚህ ከነዚህ ሁለቱ ተጠበቁ። አንድም ከትዕቢት፣ ሁለትም ከኔጌቲቭ ኮሜንት ራሳችሁን ጠብቁ። ራስን ሪስፔክት ካላረግ ማንም ሰው ያከብረው። ራስን በምታከብረው ልክ ነው እኔ ላይ የሚችለው። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው። ራስ ያለ አመለካከት ነው ሰዎች ውስጥ ሪፍሌክት የሚሆነው። ይሄን በጓደኞች መሃል ያው በቤተሰቦች መሃል ያው ሰዎች ለራሳቸው ያለው ግምትና ቦታ ከሚያደርጉት ተግባር ጋር ማች ሲያደርግ ፈልገ ሳይሆን ተገደ ነው የምታከብራቸው እነዛን ሰዎች። ፈልገ ሳይሆን ተገደ እነሱ ፊት የማታወራው ነገር አለ። ፈልገ ይሁን ተገደ እነሱን የማትጫናቸው ነገር አለ። ፈልገ ሳይሆን ተገደ ነገሮች ትተዋል እነዛ ሰዎች ፊት። ለምን ካልከኝ ለዛ ነገር ቦታ እንደሌላቸው ስለምታውቅ፣ ራሳቸው ሪስፔክት እንደሚያደርጉ ስለምታውቅ። ከጓደኞች መሃል ና እንጠጣ ብለህ የማትጠራው ሰው አለ ደፍረህ ከጓደኞች መሃል ደፍረህ ቤተሰቦቹን የማትሳደበው ሰው አለ። እህት ወንድሞቹን ፍቅረኛውን ትዳሩ ውስጥ ማትገባበት ሰው አለ። በዛው ልክ ደግሞ ፍቅረኛው ላይ ሙድ የምትይዝበትን ጓደኛ አለ። ራሱን ባከበረው ልክ ነው ሰው የሚያከብረው አይደል? ስለዚህ አካባቢያችሁን፣ ሁኔታችሁን እናንተ ቫልዩ ካላረጋችሁ፣ እናንተ ሄዳችሁ ካበላሻችሁት ሰው እንዲያከብርላችሁ ኤክስፔክት አታርጉ። ማንነታችን ደረጃችን የሚለካው እኛው ራሳችን ባስቀመጥነውና ባሰመርነው መስመር ልክ ነው በሰዎች ዘንድ ተቀባይነት እንኖረን። እኛ ራሳችን ካከበርን ሰዎች ያከብሩናል። ራሱን ያከበረ ሰው ነው የሚከበረው። ራሱን ያላከበረ ሰው በማንም ዘንድ ክብር መጠበቅም የለበትም።
ራሱን ያከበረ ሰው ይከበራል። ራሳችሁ ያሰመራችሁት መስመር ነው የሚጠበቀው። እኛ ያሰመርነው መንገድ ነው። በዛ ልክ ነው ሰዎች የሚዳኙን። በዛ ልክ ነው ሰዎች እኛን የሚያከብሩን። በዛ ልክ ነው ሰዎች እኛን የሚያዩን። በዛ ልክ ነው ሰዎች የእኛን ደረጃ የሚያወጡት። ራሳችሁን ካላከበራችሁ ሰዎች እንዲያከብራችሁ ለምን ትጠብቃላችሁ? እኛ ራሳችን ካላከበር ከሰዎች ክብር እንዴት እንጠብቃለን? እኛ ራሳችን አዋርደን ዝቅ አድርገን ከደረጃችን ወርደን ማንነታችን አተን ሰዎች እንዲያከብሩንና የተለየ ቦታ እንዲሰጡን ለምን እንጠብቃለን? በፍጹም ይሄ ስህተት ነው። እናንተ ባሰመራችሁትና ባስቀመጣችሁ ደረጃ ነው ሰዎች የሚያዩአችሁ። እናንተ በራሳችሁን በምታዩ ልክ ነው ሰዎች የሚያዩአችሁ። በአጭሩ ራሳችን የምናስከብረው እኛ ነን። ራሳችን መስመር ሰጥ ማንነታችን የምናሳየውና ደረጃችን የምንናገረው ለሰዎች እኛ ነን። ሰዎች አይደለም ስለኛ የምንናገረው። እኛ ባስቀመጥነውና እኛ ራሳችን ባሰመርነው ልክ ነው መጠን ነው ሰዎች የሚያከብሯቸው። ትዳርን፣ ጓደኞችን፣ ቤተሰቦችን፣ ስራን፣ ያለበትን ኑሮ ሁኔታ ራስን ተቀብለ የምታስከብረው አንተ ነህ። እናንተ ባስቀመጣችሁትና በለካችሁትና አስመራችሁ ባስቀመጣችሁት ልክ ነው ሰዎች የሚያከብሯችሁ የሚያዩአችሁ። ስለዚህ ቦታችሁን ለዩ፣ ማንነታችሁን እወቁ፣ ክብራችሁን ጠብቁ። አንተ ራስን ካላከበርክ ማንም አከብራል። ሰዎች ክልልህን እንዳያልፉ ከፈለክ መጀመሪያ ወሰንህን በግልጽ አስምር። ብዙ ሰዎች በሌሎች ቁጥጥር ስር የሚወድቁት የራሳቸውን መብትና ቦታ አሳልፈው ስለሚሰጡ ብቻ ነው። የሌላ ሰው ስራ ውስጥ አትግባ። ያንተ ውስጥ እንዲገቡ በፍጹም አትፍቀድ። ሰዎች አንተን የሚያከብሩ አንተ ራስህን ባከበርክበት መንገድ ይወሰናል። ራስህን የማታከብር ከሆነ ዓለም እንድታከብርህ አትጠብቅ። ወሰንህን ዛሬውኑ ለማስመር ድፍረቱ ካለ ጀመርኩ ብለህ ጻፍልኝ። አሁን ቀደም ብለን ያየነው ሐሳብ ከዚህ ጋር እያያዘ ራሳችሁን ካላከበራችሁና ወሰናችሁን ካላሰመራችሁና ቀይ መስመራችሁን ካላስቀመጣችሁ የማንም መጫወቻ ነው የምትሆኑት። የማንም መቀለጃ ነው የምትሆኑት። የማንም መጫወቻ ነው የምትሆኑት። ማንም ነው የሚቀለድባችሁ። መስመራችሁንና ወሰናችሁን አስመራችሁ ካላሳወቃችሁ በህይወታችሁ ውስጥ በጣም እጅግ አደጋ ነው። ያ ማለት የምታወያዩ ሐሳብ ይኖራል፣ የምትናገሩ ነገሮች ይኖራሉ፣ የራሳችሁ ደግሞ ፕራይቬት የሆኑ ጉዳዮች ደግሞ ይኖራሉ። እሱን ደግሞ ለማንም አትናገሩ። ያንን አልፎ እንዲመጣ ሰዎች ደግሞ አትፍቀዱላቸው። መስመራችሁን፣ ወሰናችሁን፣ ቀይ መስመራችሁን ቀድማችሁ አስምሩ፣ ንገሯቸው፣ አስጠንቅቁ። ለቃችሁ ባዶ ካረጋችሁ ክፍት ካደረጋችሁ በኋላ ግን ለመሰብሰብና ወደዚያ መስመር ለማምጣት ያስቸግራችኋል። ብዙ የሚጠቅሟችሁንና የቅርብ ወዳጆቻችሁን ታጣላችሁ። ቀድማችሁ ግን ማንነታችሁን ካሳወቃችሁ በትዳራችሁ፣ በህይወታችሁ፣ በስራችሁ፣ በኑሯችሁ ውስጥ የማይታለፉ ቀይ መስመሮች አሉ ብላችሁ ካሰመራችሁ ካሳወቃችሁ ማንም አይደፍራችሁም። ወሰናችሁና ቀይ መስመራችሁን ማስመር በነገራችን ላይ በህይወት ውስጥ የግድ ነው። አንዳንድ ጎበዝና ጠንካራ ጠንቃቃ ሰዎች መስመራቸውን ቀድሞ ያሰምራሉ። ይሄ ጉዳይ እነዚህ አይነክ ነገሮች ናቸው እንዳትነካዋ ብሎ ያስጠንቅቋቸዋል። ቀድሞ ይነግሯቸዋል። ከዛ በኋላ በእነሱ ፊትም ከነሱ ውጭም ያን እነሱ መስመር ላለመንካት ጥንቃቄ ሰዎች ያደርጋሉ። ቀድማችሁ ማንነታችሁን አሳውቁ፣ ወሰናችሁን አስምሩ። በሰው ስራ ውስጥ አትግቡ። ወደ በእናንተ ስራም ሰዎች እንዲገቡ አትፍቀዱላቸው። እናንተም የሰውን መስመር፣ ወሰን፣ ቀይ መስመር አክብሩ፣ የእናንተንም አስከብሩ። እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥልን ያልነውን ሰውዬ ከዛ ጤና ይስጥልን ከዛ ጤና ይስጥልን እየቀነስ ነው የምንመጣ። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብሮን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለውም። አውላላ ሜዳ ላይ ጥሏችሁ ሊሄድ ይችላል። ሰው ልጅ 100% የሚባል ነገር በሰው ላይ ተማምናችሁ አትጓዙ። 100% የሚባለው መታመኛ ያለው ብቸኛ ፈጣሪና ፈጣሪ ብቻ ነው። የሰው ልጅ የሆነ ቦታ ላይ ጥሏችሁ ይሄዳል።
የሰው ልጅ በቃ የሰው ልጅ ነው። የሆነ ሰዓት ይወዳል፣ የሆነ ሰዓት ደግሞ ይጠላሃል። የሆነ ሰዓት ያከብርሃል፣ የሆነ ሰዓት ደግሞ ፊቱን ይለውጥብሃል። ጠዋት የተዋዋልከው ሰውዬ ከሰዓት ይክዳል። ዘንድሮ የተዋዋልከው ሰውዬ ቀጣይ ዓመት አታቆም፣ ሌላ ሰው ነው የሚሆንብህ። ስልክ ይዘጋብሃል። ሰው ልጅ ከሰው ጋር ሲኖር በጥበብ ነው የሚኖረው። ዋይዝ ሆናችሁ ካልኖራችሁ ትጎዳላችሁ። ብዙ ሰው ተሰብሯል። ብዙዎቹ ተሰብሮ መጠገን አቅቷቸዋል። ከሰዎች ጋር ያለን አግሪመንትና ስምምነታችን አብረናቸው እስካለን ቀንና ጊዜ ድረስ ብቻ ነው። ከዛ በኋላ ነገ ከነገ ወዲያ የሚፈጠረውን አናውቅም። ስለዚህ መስመራችሁን አስምራችሁ ልካችሁን አውቃችሁ ሰዎች እንደሚከዳችሁ፣ በሰዎች እንደምትካዱ፣ በፍቅራቸው ትናንት የነበረው ፍቅራቸው ሊቀንስ እንደሚችል ሊቀየር እንደሚችል አውቃችሁ ከሰዎች ጋር ኑሩ። ድንገት ሰው ልጅ ሲቀየር አደንግጡ። ስለዚህ ከሰዎች ጋር ስንኖር ሰው መሆናቸውን እንወቅ። ድንገት ሊቀየሩ እንደሚችሉ፣ ሊያኮርፉ እንደሚችሉ፣ ሊጠሉን እንደሚችሉ፣ ፍቅራቸው ሊቀንስ እንደሚችል የትናንትና ወንድማችሁ የትናንትና ወዳጃችሁ ዛሬ ሊቀየር እንደሚችል አውቀን እንኑር። ድንቁርና ጆሮ የለው። ድንቁርና አፍ ብቻ አያዳምጥም። ድንቁርና ትህትና የለው። ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። እኔ በጣም ሌላው ስለ እኔ እርግጠኛ የመሆነው ድንቁር አይደለሁም ማለት መሀይም አይደለሁም። ቢያንስ ጠይቃለሁ፣ ቢያንስ ጀጅ አላደርግም። ጀጅ መጥፎ ነው፣ ይህንን እናስምር። እዚያ ውጪ አንድ ሰው ነኝ ማለት ነቲንግ። ያው ምንም አይነት ፓወር የሌለኝ ሰው ነኝ። ፓወርለስ ነኝ። ፓወርለስ ፖዚሽን ለስ ግን ስደተኛ በሐሳብ በእውቀት በትምህርት ለማደግ እየታተርኩ መሆኑን አልጠራጠርም። አቋም አለኝ፣ ማንነትም አለኝ። ያ ማንነት አይናወጥም። በጥቅም ተገዝቶ አያውቅም። 44 መጽሐፍ በቀን አሁን አምላኬንም ለማመስገን ሳግም ይዘኝ መብት እንደሌለኝ ከጥያቄው አውድ አንጻር መብት እንደሌለኝ አምኜ ውስጤ ነው የሚመሰግን። አላስተጋባም፣ አክትም አላደርግም። መኖር ማለት የጻፍኩት መጽሐፍ መሆን። ታላቁ መጽሐፍ ቅዱስ ወንድምህን ደንቆሮ አትበለው፣ ጨርቃም አትበለው ይላል። ድንቁርና ግን እንዲህ ሲተነተን እንዲህ አይነት ዴፊኒሽን ሲሰጥ እኔ የመጀመሪያ ጊዜ ነው። ድንቁርና እንዲህ መሆኑን እስከዛሬ እኔ አላውቅም ነበር። ድንቁርና ሰውነት የለውም። ድንቁርና አፍ ብቻ ነው ያለው። ድንቁርና ማሰብ ማሰላሰል አይፈልግም፣ አይችልም። ማሰብ አይፈልጉም፣ መስማት አይፈልጉም፣ ጆሮ የላቸውም። አፍ ብቻ ነው ያለው፣ መናገር ብቻ ነው፣ አድምጡኝ ብቻ ነው እንጂ ላድምጣችሁ አይሉም። አንድ የደነቆረ ሰው ይሄን ሁሉ የሚያጣ ከሆነ መኖር አይባልም። ምክንያቱም የለም ሰውየው። ስለዚህ ድንቁርናን በሚገባ ያስረዳና ያብራራ ሰው ቢኖር ብሩሃን ነው። ዛሬ ላይ ላይፍን ትፈልጋላችሁ? ኮመንት ላይ ጻፉልኝ። ላይፍን ህይወትን ከዜሮ ጀምሮ ብትባሉ እናንተ ምንድነው የምታደርጉት?
ምንድነው የምትጀምሩት? እስኪ ምንድነው የሚቆጫችሁ? ከምን መጀመር ነው የምትፈልጉት? አሳሰቡና አመለካከቱ የተስተካከለ ሰው ብዙ ነገሮችን ማድረግ ይችላል። ስለዚህ ከምን ጀመራና ያለው ወንድማችን ከማይንድ ሴት አንደኛው። ሁለተኛው ወንድማችን ያሰው ምንድነው ስኪልን ዴቨሎፕ ማድረግ ነው። የ3 ወር የ6 ወር የዓመት ሙያ መማር እንደ ቀላል ይታያል። ብዙ ሰው ተማርኩላል፣ ግን አጫጭር የሆኑ ሙያዊ ነገሮች ብትጠይቋቸው የላቸውም። በትንሹ የኤዲቲንግ የግራፊክስ ባለሙያ መሆን፣ ሙያዊ የሆኑ ጉዳዮች ላይ ትኩረት ማድረግ፣ ሙያ ነክ የሆኑ ነገሮችን መማር። አሁን ከዜሮ ላይፋችሁን አሁን ከዜሮ ብትጀምሩ አንደኛ ማድረግ ያለባችሁ ምንድነው ማይንድ ሴታችሁን ማስተካከል ነው። ሶስተኛና የመጨረሻ ያነሳው ወንድማችን ኮንሲስተንሲ ነው። ሰዎች ይጀምራሉ፣ ያቋርጣሉ። ቀጣይነት ያለው ነገር ማድረግ፣ በነገሮቹ ላይ መቆየት፣ መጽናት፣ ተስፋ ሳትቆርጡ እዛም እዚህም ከመርገጥ አንድ ቦታ ሆናችሁ ነገሮቹን ለማስተካከል፣ ለማረም፣ ለመማር፣ ማለም፣ መትጋት፣ መልፋት፣ ኮንሲስተንስ መሆን፣ ኮንቲኒስሊ የምታደርጉን ነገር አድረው ውሎ ለጊዜው ዋጋ አስከፍላችሁናል እንጂ ይከፍላችኋል። ስለዚህ አንደኛ ማይንድ ሴታችን ማስተካከል፣ ሁለተኛ ስኪልን ዴቨሎፕ ማድረግ፣ ሶስተኛ ኮንሲስተንስ መሆን፣ በነገሮች ላይ ጸንቶ መቆየት ዋጋ አለው። ይሄን ነበር ማድረግ ሆነ ቢሆን እያለ ነው። እናንተስ ላይፍን ከዜሮ ብትጀምሩ ምን ነበር የምታደርጉት? በኮመንት ላይ አስቀምጡልን። ዛሬ መልእክታችን ትምህርታችን ይሄንን ይመስል ነበር። በቀጣይ አሪፍ በሆኑና አስተማሪ በሆኑ ቪዲዮዎች እስክንገናኝ ድረስ ባላችሁበት ሁሉ ሰላም፣ ፍቅር ይብዛላችሁ።